የሰርጉ የሰይድና የሮዛ የሰርግ ዋዜማ ይሄ ይመስላል። እንደምታየው ሽንኩርት እየተፈጨ ነው። ዛሬ ቅዳሜ ነው። አዞማ ምንድነው ዋዜማው ነው ማለት ነው። እንግዲህ ሰርጉ ነገ ነው ማለት ነው። እዚህ ጋር እንግዲህ በሬው ታርዶ ምናምን ያው ስጋው ምናምን እየተከታተፈ የወጡ የጥብሱ የቅቅሉ ምን ልበላችሁ የቀይ ወጡ አለ የጥብስ አለ ያልጫው ምናምን በቃ ይኸው እና እንግዲህ ሊጋቡ እዚህ ጋር እነሱ እንግዲህ ቢሎ መርጣለች ሮዚ ማለት ነው። የትኛው አምሮብኛል የትኛው ይሻለኛል የሚለውን እንግዲህ ሮዛም ቤሏን መራርጣ አዘጋጅታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እናንተም ጋር ሰላም እንደሆነ ተስፋ አለኝ። በያላችሁበት ሰላምና ጤና ብቻ ይመኝላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክታን መጫናችሁን እንዳትረሱ ማለት ነው። ቪዲዮን ስትጀምሩት ላይክ አድርጉት። ለእናንተ ባይጎዳችሁም ለእኔ ይጠቅመኛል ማለት ነው። ሀሳብ አስተያየታችሁ ደግሞ በኮሜንት አሳውቁኝ ማለት ነው። እንግዲህ ዛሬ የመጣሁበት ለየት ያለ ቪዲዮ ነው ማለት ነው። እንደምታዩት ሱመያና ሰይድ ከተጣሉ ኦልሞስት 1 አመት እየሆነ ነው። እስከ ዛሬም ነገ ይታረቃሉ ከነገ ወዲያ ይታረቃሉ እየተባባለ ነገሩ እስከ መጨረሻ ዘልቋል ማለት ነው። እንግዲህ ሰይድም በዚህ በመናደድ ወደ የሷ ጓደኛ የሆነችው የልብ ጓደኛ የሆነችውን ሮዛን ለማግባት ወስኗል ማለት ነው። በነገራችን ላይ የእናንተ ባል ጓደኛችሁ ስትወስደው በጣም ነው የሚያናድደው ማለት ነው። በጣም ያናድዳል። እንግዲህ ሱመያዬ ቻዩ ማለት ነው። ምክንያቱም ብዙ ፈልጎሻል፣ ብዙ ለምኖሻል፣ ብዙም ጠይቆ ማለት ጠብቆሻል። 1 አመት ማለት ቀላል አይደለም። እኛ ግን ደስ የሚለን 2 ባለትዳሮች ልጆች ያላቸው ባለትዳሮች በአንድ ሆነው ልጆቻቸው ሲያሳድጉ በጣም ደስ ይላል። ለልጆቹም ሙሉ ኮንፊደንስ እንዲኖራቸው ያደርጋል። በአባትና በእናት ፍቅር ውስጥ ማደግ ማለት ነው። አባት ሲጎል የሆነ ታውቃላችሁና ምንም ይሁን ምን ሴት ያሳደገው ይባላልና ከአባትና ከእናታቸው ሲያድጉ ልጆች ሞር ኮንፊደንስ እንዲኖራቸው ያደርጋቸዋልና እንግዲህ ሱመያም አይሆንም በማለት ልጆቹ እንኳን አብረው ሊያሳድጉ ላይኑም እንኳን እንዲያያቸው አልፈቀደችለትም ማለት ነው። እንግዲህ በዛ በመናደድ የእሷ የልብ ጓደኛ የሆነችውን ሮዚ ላፍ አደረገችባት ማለት ነው። ስትንከረፈፊ ሱመያዬ ይኸው ባልሽን ላፍ ተደረገ ማለት ነው። ምንም ይሁን ምን በዛሬ ሰዓት እንኳን እንደዚህ የሚለመን ቀርቶ እኔ እንጃ በጣም ከባድ ነው። ግን ያው ምንም ማድረግ አይቻልም። የሰው ልጅ ፈጣሪ በፈቀደው እንጂ የሰው ልጅ በፈቀደው ስለማይሆን ያንቺም ደግሞ የተሻለ እንጀራ እንዲሰጥሽ ከልጆችሽ ባለሽበት ሰላምና ጤና እንዲኖርሽ እመኝልሻለሁ። እናም ደግሞ ያው ሮዚም ሰይድም እልፍ መብሩቅ ብለናል ማለት ነው። እናንተም ወልዳችሁ ከብዳችሁ የምትኖሩ ያድርጋችሁ እና ሮዚ ጥሩ ሰው ናት ስትታይ ማለት ነው። የሰው ልጅ በሚዲያ ብቻ ስላያችሁ ጥሩ ነው ማለትም ሳይሆን ያው ሱመያም ስለመሰከረችላት አብረውም ስለነበሩ ምናልባት ሚዲያ ብቻ ሳይሆን በአካል ያለ ሰው ነው የሰውን ማንነት ቀርቦ ያየ ሰው ነው የሰውን ማንነት የሚረዳው ማለት ነው። እና እንግዲህ መልካም ትዳር ብለናል። ያው በየአመቱ የማትፋቱ ያደርጋችሁ እንግዲህ ዘላቂ ትዳር ያደርግላችሁ። እና ሱመያም እንግዲህ ከነዚህ አይዲያ ውጪ በራስሽ አይዲያ ነይ ማለት ነው። ምክንያቱም አንድ ሰው እኔ ካልፈለኩት
ለምን የእሱን ቪዲዮ እከታተላለሁ? ለምን ከሱ ጋር መልስ ምናምን እመላለሳለሁ? እንደፈለገ ይሁን አይመለከተኝም። የማልፈልገው ሰው ከሆነ ማለት ነው አይመለከተኝም። የፈለገ ማንም ነገር ይሁን ክፉን አልመኝም። ለልጆች አባትሽ ነው፣ ክፉን አትመኝ። ከዛ ውጪ ግን አብራችሁ ለመቀጠል እስካልፈለጋችሁ ድረስ የፈለገው ሴት ማግባት መፍት አለው። ግን ጓደኛ ሲሆን ያናድዳል። በእርግጥ የአንቺ ጓደኛ ባልሽ ስታገባ ያናድድሻል። በጣም የምትወጃት ጓደኛ ከሆነች አንደኛ ጓደኝነታችሁ ብዙ ላይዘልቅ ይችላል። እንደ መጀመሪያ ላይሆን ይችላል፣ የፈለገው ይሆን ማለት ነው። እና ያ ነገር ምናልባት ሊያሳጣ ስለሚችል እንጂ ከዛ ውጭ የፈለገውን ማግባት መፍት አለው። ሮዛም ደግሞ አምናበት እስከገባች ድረስ አያገባሽም አንቺ ማለት ነው፣ ውጭ ከህይወታቸው። ምክንያቱም ይጎዳታል ምናምን የሚለውን ነገር ሰይድ ጥሩ እንደሆነ ከዚህ በፊት ግን አንቺም ራስሽ ተናግረሽ ነበረ። ሰይድ ለቤቱ በጣም ጥሩ ልጅ ማለት ጥሩ ነው የሚል ለልጆቹ ጥሩ አባት ነው የሚል ከዚህ በፊት መስክራሽ ነበረና ምናልባት ስለተጣላችሁ ሊሆን ይችላል። ምናልባት ደግሞ ያው ባህሪው አንቺ ነሽ ከሌላው ይልቅ ሞር የምታውቂው። እንግዲህ አምናበት እስከገባች ድረስ ምንም ማድረግ አይቻልም። እንግዲህ ሮዝዬም ሰይድም መልካም የትዳር ዘመን ይሆንላችሁ ላለሁኝ። ሱመያም እንግዲህ ባለሽበት አላህ ይጠብቅሽ። አንቺም ደግሞ የአንቺ የሆነ እንጀራ ይስጠሽ ማለት ነው። ያው ሴት ልጅ እድሜ ቁጭ ብሎ አይጠብቅም፣ ይሮጣል ማለት ነው። ስለዚህ አንቺም የራስሽ ህይወት መፈለግ ነው። ምክንያቱም ሁለት የተዋደዱ አንድ ላይ ሲሆኑ እንጂ አንዱ ወዶ አንዱ ጠልቶ ትዳር አይሆንምና ማለት ነው። ስለዚህ ከሱ መሆን ስላልፈለግሽ አንቺም ደግሞ የሚፈልግሽን አብራችሁ ለመኖር የሚያስማማሽን ትዳር እንግዲህ አላህ ይስጥሽ። እና እንግዲህ የሰይድና የሮዚ ሰርግ እንግዲህ ይሄ ዋዜማው ነው ማለት ነው። በዋዜማው እንደዚህ ፎፍች ብለው ሮዚም የትኛው ቤሎ ያምርብኛል የሚለውን እንግዲህ መራርጣ አዘጋጅታ ነው። ይሄንን መርጣ ያምርባታል በነገራችን ላይ ማለት ነው። እና እንግዲህ እኛ አጃቢዎች ነበርን ነን የሚዲያ አጃቢዎች ነን እኛ ማለት ነው። እና እንግዲህ ሱመያ የቻዩ ማለት ነው። ምንም ማድረግ አይቻልም። ምክንያቱም አይወጣላትም። የመጀመሪያ ባሏ ነው፣ የልጆቿ አባት ነው። እንደዚህ አይነት በተደጋጋሚ የዛሬም አመት አግብቶ እንደዚህ ያደረጋት ዛሬም እንግዲህ ያው በእርግጥ ለምኗታል፣ ተከትሏታል፣ ያለችበት ፈላልጓል። ያው እሷ ተናዳም ስለሆነ ልትመለስለት ፈቃደኛ አይደለችም፣ ልታገኘውም ፈቃደኛ ስላልሆነች እንግዲህ እሱም በንዴት የራሷ ጓደኛ የልብ ጓደኛዋን ላፍ አደረገችባት ማለት ነው። በነገራችን ላይ ጓደኛ ተደጋግማ በኢትዮጵያ ማለት ነው የገዛ ጓደኛችሁ ናት ባላችሁን የምትቀማው። የገዛ ጓደኛችሁ ናት ባላችሁን ለሌላ ነገር የምትፈልገው ማለት ነው። እና ከባድ ነው። ብዙዎቹ በአሁኑ ሰዓት የገዛ ጓደኞቻቸው ናቸው ባላቸውን የሚቀሟቸው ማለት ነው። እና እየተለመደ ነው፣ አዲስ ነገር አይደለም ማለት ነው በጓደኛ መቀማት። ምክንያቱም ብዙዎች ስላሉ። ስለዚህ በቃ ባላችሁ በጓደኛችሁ የተቀማችሁ ሰዎች በቃ ማመልከቻ አስገቡ፣ ስብሰባ አውጡ ማለት ነው። እንዲህ ድምጻችን ይሰማ በሉ። በቃ የልጆች አባት ገና ወይ ፍቅር ላይ ያሉ ገና ተጋብተው እንኳን ትዳራቸው በስርዓት ሳያጣጥሙ ራሱ በጓደኛቸው የሚቀሙ አሉ። ግን ደግሞ ወንዶች እቃ ናችሁ፣ እንደዚህ አይነት ወንዶች ማለት ነው። እቃ ማለት ነው። በቃ እቃ ያም የፈለገ አይደል የሚያነሳው፣ ልክ እንደዛ ማለት ነው። ገባችሁ? ስለዚህ እቃ አትሆኑ እናንተም ወንዶችዬ ማለት ነው። እና በተረፈ ይሄ ይመስላል። እልፍ መብሩክ ብለናል። በሰርጉ ደግሞ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብዝቼ እመኝላችኋለሁ። ሰላም ሁኑልኝ። የሰርጉ ዋዜማ ይሄ መስል ነበረ። በሰርጉ ደግሞ ብቅ እንላለን ማለት ነው፣ እናሳያችኋለን። እናንተም ደግሞ ሀሳብ አስተያየታችሁን ምን ተሰማችሁ? ምናልባት ከኮመንታተሮች ደግሞ ባላችሁ የተቀማችሁ ልትኖሩ ትችላላችሁ በጓደኛችሁ እና
እናንተ እንኳን